አስደንጋጭ የሆነ የሪል ስቴት ረቂቅ አዋጅ ጸደቀ። እሱም 44ኛው መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔ ውስጥ አንዱና ዋነኛው የነበረ የሪል ስቴት ልማት እና የማይንቀሳቀስ ንብረት ይገኝበታል። እሱ ውስጥ የሚኒስትሮች ምክር ቤት ሚያዝያ 23 ቀን 2017 ዓ.ም ባካሄደው 44ኛው መደበኛ ስብሰባ ላይ የተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉ ይታወሳል። አምስተኛ ላይ የተወያየበት የነበረው ግን የሪል ስቴት ልማት እና የማይንቀሳቀስ ንብረት ዙሪያ የነበረው የረቂቅ አዋጅ እሱም የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ሌላው ምክር ቤቱ የተወያየበት አጀንዳ ሆኖ ቆይቷል። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ህጋዊ አሰራር በመዘርጋት ከ4 በላይ ኦብጀክቲቮችን ሴት በማድረግ የታቀደ እንደሆነም ስብሰባው ላይ ወይም ደግሞ ምክር ቤት ስብሰባ ላይ መመልከት ይችላል። አንደኛውና ዋነኛው ኦብጀክቲቭ የውጭ ካፒታል በሀገራችን ስራ ላይ እንዲውል ለማበረታታት ነው። እሱ ማለት ፎሬን ከረንሲን አፕሪሼት ለማድረግ እንደሆነ መረዳት ይቻላል። ሌላኛውና ሁለተኛው ኦብጀክቲቭ የቤት ልማት እና ተደራሽነትን ይበልጥ ለማነቃቃት ምንድነው? ሪል ስቴት ማርኬት ላይ ገዢዎች፣ ሻጮች አሉ። እነዚህ ኮምፒቴቲቭ የሆነ ማርኬት ነው አሁን ላይ ሪል ስቴት የምንመለከተው። የዋጋ መናር የተለያዩ ነገሮች ይገኙበታል። ይሄን ለማረጋጋት ሲባል የውጭ ኢንቨስተሮችን የውጭ ዜጎችን አፕሪሼት ያደርጋል ማለት ነው መንግስት። ሶስተኛው ኦብጀክቲቭ የመኖሪያ ቤት ፍላጎት አቅርቦት ሚዛን ለማስጠበቅ ይሄ ምንድነው? ዲማንድ እና ሳፕላይ የምንለው አለ። ገዢ አለ፣ ሻጭ አለ። የነዚህ ፍላጎትና አቅርቦቱ ካልተመጣጠነ ዋጋው የናረ ወይንም ደግሞ በጣም ዝቅ ያለ የመሆን እድል ይኖረዋል። ይህን ባላንስ ለማድረግ የውጭ ኢንቨስተሮችን የውጭ ባለሀብቶችን አፕሪሼት በማድረግ ተፈቅዶላቸዋል ማለት ነው። አራተኛው እና ዋነኛው ደግሞ የኢትዮጵያ አብዛኛው ኮሚኒቲ 70% የሚሆነው ያንግ እንደመሆኑ መጠን የስራ እድልን ይፈጥራል ብሎ ከማሰብ አንጻር እንዲሁም ለዜጎች የስራ እድል ለመፍጠር ትልቅ ጠቀሜታ እንዳለው በመረዳት የውጭ ባለሀብቶችን አገር ውስጥ ላይ ሪል ስቴት ዲቨሎፕመንት ላይ እንዲሳተፉ እንዲሁም ደግሞ ባለይዞታ እንዲሆኑ ፈቃድ ተሰጧቸዋል ማለት ነው። ምክር ቤቱ በረቂቅ አዋጅ ላይ በስፋት ከተወያየ በኋላ ወደ ህዝብ የተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ከዚህ በተጨማሪ ከዚህ በፊት የማይንቀሳቀስ ንብረትና የሪል ስቴት ልማት ላይ የተሰራ ወይ የተዘጋጀ ረቂቅ አዋጅ ጸድቆ ቪዲዮ ሰርች የላችሁ ነበረ። ወደኋላ መለስ ብላችሁ እሱን ቪዲዮ መመልከት ትችላላችሁ። ከዚህ በተጨማሪ የውጭ ባለሀብት የሚለው ትርጓሜው ምን እንደሚመስል መመልከት እንችላለን። የመጀመሪያው የውጭ ባለሀብት የምንለው ሀሌት ውሃ የውጭ ሀገር ዜጋ የሆነ እንደ ውጭ ባለሀብት ሊቆጠር ይችላል። የውጭ ሀገር ዜጋ በባለቤትነት የተሳተፈበት ድርጅት የውጭ ባለሀብት ሊያስብለው ይችላል ማለት ነው። ሐመር ውሃ በማንኛውም ባለሀብት ውጭ ሀገር የተቋቋመ ድርጅት የውጭ ባለሀብት ተብሎ ኮንሲደር ይደረጋል። እንዲሁም ደግሞ በዚህ አንቀጽ ንዑስ አንቀጽ 27 ላይ ፊደል ተራ ሀ እና ለ እንዲሁም ደግሞ ሐመር ውሃ ላይ የተገለጸው ማናቸውም ባለሀብቶች መካከል በጋራ የተቋቋመ ድርጅት ወይም ደግሞ እንደ ውጭ ባለሀብት መቆጠር የፈለገ መደበኛ ነዋሪነቱ ውጭ ሀገር የሆነ ዜግነቱ ኢትዮጵያዊ የሆነ ግለሰብ የውጭ ባለሀብት ተብሎ ኮንሲደር ሊደረግ ይችላል። እንግዲህ እዚህ ረቂቅ አዋጁ ላይ እንደተመለከትነው ይሄ በዋናነት የወጣው እነዚህ 4 ዋና ዋና ኦብጀክቲቮችን አድሬስ ለማድረግ እንደሆነ ታስቧል ማለት ነው። ስለዚህ ይሄ ረቂቅ አዋጅ ጸድቆ ሲወጣ በዚሁ ቻናል ወደፊት ቪዲዮ መሰራላችሁ ይሆናል ማለት ነው። እስከዛው ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳረሱ። አመሰግናለሁ።